ሰላም ጤና ይስጥልኝ ውድ አድማጮች እንደምን ዋላችሁ። ስለጠፋው የአሜሪካ አየር ኃይል ባልደረባ ምን እየተባለ ነው? ኢራን በኒውክለር ኃይል ማመንጫዋ አቅራቢያ ለአራተኛ ጊዜ ጥቃት መፈጸሙን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር እንደዚሁ የራዲዮ አክቲቭ ጨረር መሽሎክ በባህረ ሰላጤው አገራት ህይወትን ይቀጥፋል ስለማለታቸው፣ እንደዚሁም ላለፉት 36 ቀናት ያለ ኢንተርኔት ያሳለፉት ኢራናውያን ህይወትን ይመለከታል የዛሬ መረጃዬ። አብራችሁን ቆዩ። ይህንን ፕሮግራም እስከማቀርብላችሁ ድረስ እያቀረብኩላችሁ ፕሮግራሙ ከወደዳችሁት ላይክ አድርጉት። እንዲሁም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። ስለጠፋው የአየር ኃይል ባልደረባ ምን መረጃ አለ የሚለውን አሁን አቀርብላችኋለሁ። ዓርብ ዕለት እንግዲህ በደቡባዊ ኢራን አንድ የአሜሪካ ኤፍ-15 ተዋጊ ጀት በኢራን ሚሳኤል ተመቶ መውደቁ ይታወቃል። አብራሪው በአሜሪካ ወታደሮች የተገኘ ቢሆንም በጀቱ ውስጥ የነበረው እና የጦር መሳሪያ ስርዓት ባለሙያ ግን እስካሁን እንደጠፋ ነው። የጠፋውን የአየር ኃይል ባልደረባ ለመፈለግ 2 ሄሊኮፕተሮች እና አንድ ኤ10 ዋርትስ ሆግ አውሮፕላን ተሰማርተዋል። ነገር ግን የጠፋውን ባልደረባ የመፈለግ ዘመቻ ላይ ከተሰማሩት ከኤፍ-15 ጀት የተረፈውን አብራሪ ይዞ እየበረረ የነበረው አንድ ሄሊኮፕተር በተተኮሰበት መሳሪያ የተመታ ቢሆንም ተሳፍረው የነበሩት ላይ መጠነኛ ጉዳት ከመድረሱ በስተቀር በሰላም ማረፍ ችለዋል። የጠፋውን የአየር ኃይል ባልደረባ የሚያደርገውን ፍለጋ እያገዘ የነበረ አንድ ደግሞ ኤ10 ዋርት ሆግ በኢራን ሚሳኤል የተመታ ሲሆን አብራሪው በባህረ ሰላጤው ላይ ዘሎ በመውጣት መትረፍ ችሏል ማለት ነው። ኢራን መጀመሪያ የተከሰከሰውን ተዋጊ ጀት ፍለጋ ላይ ተሰማርቶ የነበረውን ኢ10 ዋርት ሆግ የአሜሪካ ጦር አውሮፕላን መታ መጣሏን ግን ተናግራለች። የኢራን ባለስልጣናት የጠፋውን የአየር ኃይል ፓይለት ለሚይዙ ሰዎች የ$66100 ሽልማት እንደሚሰጥ በሀገሪቱ መገናኛ ብዙሃንም ተናግረዋል። ይህ በእንዲህ እንዳለ ታዲያ የአሜሪካ አየር ኃይል የሚያካሂደውን የፍለጋ ተልዕኮ በምን አይነት ሁኔታ ላይ እንዳለ አይታወቅም። እንደዚሁም ኢራን የአየር ኃይል አባሉን ስለማግኘቷ ምንም አይነት መረጃም አልሰጠችም። የጠፋው የአየር ኃይል አባል ወይም ፓይለት በህይወት ስለመኖሩ ወይም ኢ10 ዋርት ሆግ ኢራን ተኩሳ ስለመጣሏ የተሰጠ መረጃም እንደዚሁ የለም። በሌላ መረጃችን ኢራን በኒውክለር ኃይል ማመንጫዋ አቅራቢያ ለአራተኛ ጊዜ ጥቃት መፈጸሙን አስታውቃለች። የኢራን አቶሚክ ኢነርጂ ድርጅት የቡሻህር የኒውክለር ኃይል ማመንጫ አካባቢ ጦርነቱ ከተጀመረ ጊዜ ጀምሮ ዛሬ ለአራተኛ ጊዜ ጥቃት እንደደረሰበት አስታውቀዋል። ድርጅቱ ከፋብሪካው የጥበቃ ሰራተኞች አንዱ በጥቃቱ መገደሉን የገለጸ ሲሆን አሜሪካና እስራኤልን ተጠያቂ አድርገዋል። አሜሪካና እስራኤል ጥቃቱን ስለመፈጸሙ ግን ምንም ማረጋገጫ አልሰጡም። መግለጫው አክሎም የተደረጉ የመጀመሪያ ደረጃ ምርመራዎች ጥቃቱ ከፋብሪካው ዋና ክፍሎች ላይ ጉዳት አላልደረሰም፣ እንደዚሁም ስራው ላይ ምንም ተጽዕኖም አላስከተለም ብለዋል። ሆኖም ግን የኒውክለር ኃይል ማመንጫው ከፍተኛ መጠን ያለው የራዲዮ አክቲቭ ንጥረ ነገር ስለመያዙ ማንኛውም ከባድ ጉዳት ትልቅ የኒውክለር አደጋ ሊያስከትል እንደሚችል አስጠንቅቀዋል። ቡሻህር የኢራን ብቸኛ በስራ ላይ ያለ የኒውክለር ኃይል ማመንጫ ሲሆን የተጠናቀቀው በሩሲያ ድጋፍ ነው። የጦርነቱን ታዲያ መጀመር ተከትሎ ሞስኮ ብዙዎቹን ሰራተኞቿን ከፋብሪካው አስወጥታለች። የሩሲያ የኒውክለር ኮርፖሬሽን ኃላፊ ሮዛቶም ታዲያ ከ2 ቀናት በፊት ወደ 200 የሚጠጉ ሰዎችን ያካተተ የመጨረሻው ቡድን ኢራንን ለቆ ለመውጣት የሚቀጥለው ሳምንት ቀጠሮ ተይዞለታል ተብሏል። የኢራን የኒውክለር ፕሮግራም ለረጅም ጊዜ የክርክር ነጥብ ሆኖ ቆይቷል። ይህም ሰፊ ዓለም አቀፍ ማዕቀቦችንም አስከትሏል። ሌላኛው መረጃችን የኢራን የውጭ ጉዳይ ሚኒስትር የራዲዮ አክቲቭ ጨረር መሽሎክ በባህረ ሰላጤው ሀገራት ህይወትን ይቀጥፋልም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በቡሻህር የኒውክለር ጣቢያ አቅራቢያ የተፈጸመውን ጥቃት አስመልክተው አስተያየታቸውን ሰጥተዋል። በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አስተያየት በዩክሬን በዛፖሪዥያ የኒውክለር ኃይል ማመንጫ ጣቢያ አካባቢ ስላለው ግጭት የምዕራባውያንን ቁጣ አስታውሰው እስራኤልና አሜሪካ የቡሻህር ጣቢያ 4ኛ ጊዜ በቦምብ መደብደባቸው ምን ይባላል ብለዋል።
ራዲዮ አክቲቭ ጨረር ሾልኮ ቢወጣ በቴሄራን ሳይሆን በባህረ ሰላጤው ሀገራት ዋና ከተሞች ህይወትን ይቀጥፋልን ብለዋል። አሜሪካም ሆነች እስራኤል በኒኩለር ጣቢያው አቅራቢያ ጥቃት ስለመፈጸማቸው እስካሁን ድረስ ያሉት የለም። በሌላ መረጃችን በመጨረሻ ላለፉት 36 ቀናት ያለ ኢንተርኔት ያሳለፉት ኢራናውያን በኢራን ኢንተርኔት ከተቋረጠ እና አብዛኛው ተጠቃሚ ከቀሪው ዓለም ከተቆራረጠ እንግዲህ 36 ቀኑን ይዟል። የዓለም የኢንተርኔት ግንኙነትን የሚቆጣጠረው ኔት ብሎክስ በኢራን ኢንተርኔት ከተቋረጠ ከ840 በላይ ሰዓታት ማለፉን አስታውቋል። ኔት ብሎክስ በኢራን የኢንተርኔት ግንኙነት ከዚህ ቀደም ከነበረው 1% ላይ ይገኛልን ብለዋል። የተወሰኑ የሀገራቱ ባለስልጣናት የመንግስት ደጋፊ ተቋማትና ጋዜጠኞች ያልተገደበ የኢንተርኔት አገልግሎት እንደሚያገኙ መረዳት ችሏል። በኢራን ውስን ሰዎች እንደ ስታርሊንክ ያሉ ሳተላይቶችን በመጠቀም የኢንተርኔት አገልግሎት ያገኛሉ። ነገር ግን ክፍያው ውድ ነው። በኢራን ስታርሊንክ ሲጠቀሙ የተገኙ ግለሰቦች እስከ 2 ዓመት በሚደርስ እስራትም ይቀጣሉ። የኢራን መገናኛ ብዙሃን ጦርነቱ ከተጀመረ ጊዜ ጀምሮ በመቶዎች የሚቆጠሩ የስታርሊንክ መሳሪያዎች መያዛቸውን ዘግበዋል። ለአሁን ያስኩላችሁ የሻይ ሰዓት መረጃዎችን ይሄ ነው። በሚቀጥለው የሻይ ሰዓት ፕሮግራማችን እስከምንገናኝ ጤና ይስጥልኝ።